ሰላም ሰላም ናችሁ? እንዴት ናችሁ? አላችሁልኝ? ከኔ ጋር ሁሉ ሰላም። እንዴት ናችሁ? እስኪ እንደዚህ ቁጭ ብዬ ለምን ቪዲዮ አልቀርጽም ብዬ ምናምን ነገር እላችኋለሁ። እየቀረጽኩኝ ነው። እስኪ ፏርኩኝ ገባ ገባ እያላችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ማለት ነው። ፏ ብትናርኩኝ እስኪ ያው አበረታቱኝ። እንበረታታ፣ እንደጋገፍ፣ በአንድነት እንደግ ነው የሚባለው። እንደጋገፍ የምር አንዳችን ለአንዳችን ምርኩዝ እንሆን እላችኋለሁ። እና እዚህ ጋር ቁጭ ብዬ ምን የሆነ ነገር ላሳያችሁ ብዬ የሆነ ክሬም ነገር ነው። እስኪ ከጠቀማችሁ ምከሩ። ያኔ ከጠቀማችሁ ተጠቀሙት። ማለት እኔ ትንሽ ለውጥ አይቼበታለሁ። እንደኔ ጠባቃ ለሆናችሁ ምግብ አብሳይ ለሆናችሁ ማለት ነው። እስኪ ይኸውና ማለት ቡግር ኦይሊ የሆነ ፊት ካላችሁ፣ እኔ ግን ለውጥ አይቼበታለሁ። እስኪ ያያችሁት ያኔ ከጠቀማችሁ ብዬ ነው። እስኪ ላሳያችሁ ብዬ እና ይሄንን ማታ ማታ ታጥባችሁ ያኔ ማለት በሚስማማችሁ ከፊታችሁ ጋር በሚሄድ ሳሙና ታጥባችሁ ማታ ማታ በስሱ በጣም በትንሹ ማለት ነው ተቀብታችሁ አሳድራችሁት ጠዋት ስትነሱ ደግሞ ትታጠቡታላችሁ ማለት ነው። ከዛ እስኪ ሳይድ ኢፌክት ካለው አሳውቁኝ። ብቻ ያው እኔ ትንሽ ለውጥ አይቼበታለሁ። አላህ አለም ግን እና አንደኛው ደግሞ ይሄ ነው እላችኋለሁ። ሰንስክሪን ብቻ ሙቀቱ ምናምን ወደ እሳት ስለምንጠጋ ብዙ ሰዓት ለዛ ይጠቅመናል። ያንን ከታጠብን በኋላ ይህንን በደንብ እንቀባለን ማለት ነው። እና እስኪ እንደዚህ እያደረግን መጠቀም ነው። ያው ራሳችንን እየጠበቅን መስራት ነው ማለት እኛ በጣም ችግራችን ራሳችን ችላ እንላለን፣ ራሳችንን አንጠብቅም። ያው በቃ ይሄ ነው ችግሩ ማለት ነው። ማለት ስደት ባይዘው ክፉ ነገር የለውም ማለት ይገባኛል። ናፍቆት አለ፣ ከቤተሰብ መለያየት በጣም ይከብዳል። ግን ሙሉ በሙሉ ደግሞ የምናማርርበት አይደለም ማለት ነው። ምክንያቱም ራሳችን ብልጥ ሆነን ከሰራን እንለወጥበታለን። አይ ቲንክ የሆነ ነገር እናገኝበታለን። ግን እኛ ብዙ ሰዓት ለራሳችን ዋጋ አንሰጥም፣ ራሳችን እንንቃለን። እና እንደዛ ነው እላችኋለሁ። ብቻ ራሳችንን እየጠበቅን መስራት እንችላለን። ምክንያቱም ለራሳችን ዋጋ፣ ለራሳችን ክብር ሊኖረን ይገባል። እና ማለት በጣም ብዙ ነገር መጠቀም ሳይሆን ቃላ ራሳችን መጠበቅ በምንችለው ማለት ነው። በምንችለው ራሳችን መጠበቅ እየበላን እየጠጣን መስራት። ብዙውን ሰዓት የኛ ልጆች ስራ ካላለቀ አንበላም እንላለን ማለት ነው። በፊት እኔ ሞኝ ነበርኩኝ የምር ስራ ሳልጨርስ ምግብ አልበላም ነበር። አሁንማ ግን ብልጦኛል የምር። እንኳን ደስ አላችሁ እላችኋለሁ። ማለት በቃ በተገኘው ማብላት። አረብ ሀገር ስንኖር ብዙውን ሰዓት ምን ሰራችሁ እንጂ የምንባለው ምን በላችሁ አንባልም። እኛ ግን ያው ይሉኝታ ይይዘናል ማለት ነው። እነሱ ይሉኝታ አያውቁም፣ የምር ይሉኝታ አያውቁም ማለት ነው። እየበላን እየጠጣን ራሳችንን እየጠበቅን መስራት እና ደግሞ ለራሳችን ዋጋ እየሰጠን አይዱን ነው በስ ለራሳችን ዋጋ አይኖረን እያልኩኝ ነው። እስኪ በዛውም እስኪ ፏፈታ አርጉኝ እስኪ እና እንደዛ ነው እላችኋለሁ። ምክር ብጤ ነው እና ራሳችንን እየጠበቅን እንስራ። ምክንያቱም ነገ እኛን ሆኖ የሚቆምልን የለንም። ታውቃላችሁ፣ እኛን ሆኖ የሚቆም የለንም። እኛ ራሳችንን ነው የምናጣው። ስለዚህ የሚጠብቀው ፈጣሪ ሆኖ ሳለ ያው ራሳችንን መጠበቅ እንትን ማለት አላ በጽዳትም ይሁን በምግብም ይሁን ራስን እየጠበቀው መስራት ይቻላል። ባይዘዌ
ማለት ብዙ እንሰጣውን እኛ እና እንደዛ ነው እላችኋለሁ። ሰላማችሁ ይብዛ በያላችሁበት፣ ፈጣሪ ጠብቃችሁ እላችኋለሁ። እስኪ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ያው ብዙ ጠቃሚ የሆኑ ቪዲዮዎችን ስለምለቅም ወደሚለውን የደውል ምልክት ማብራታችሁን እንዳትረሱ እላችኋለሁ። ባይ ባይ። ሰላም